ሰላም ዲዛይነሮች እንዴት ናችሁ? በዚህኛው ቱቶሪያላችን ላይ የሎጎ ቱቶሪያላችን ነው ይሄ። ከዚህ በፊት እንግዲህ ወደ 6 የሚሆኑ የተለያዩ ቆንጆ ሎጎዎችን ለመስራት ሞክረናል። ዛሬ በዚህኛውም ቱቶሪያል ላይ በጣም ቢዩቲፉል የሆነ ሎጎ ክሬት ለማድረግ እንሞክራለን። ይህንን ቱቶሪያል ስትሰሩ በተቻለ አቅም ፖዝ እያደረጋችሁ ቪዲዮን ፕራክቲስ ማድረግ አለባችሁ። ይህንን አትርሱ፣ የምመለው ነገር ነውና አትርሱ። ፖዝ እያደረጋችሁ በደንብ ፕራክቲስ እንድታደርጉና የራሳችሁን ደግሞ ሎጎ ክሬት ለማድረግ እንድትሞክሩ እመክራለሁ። ሰው እንጀምር። ፋይል እንበል፣ ኒው ሎጎን ኤ4 ላይ ላንድስኬፕ ላድርግና ልስራው። እሺ ሰርክል እንምረጥ፣ ኢሊፕስ እንምረጥ። ዜን ከለሩን ማንኛውም ከለር ይሁንና ለጊዜው ማንኛውም ከለር ይሁንና ሽፍትን ይዘን ፐርፌክት ፐርፌክት የሆነ ሰርክል እንደዚህ እንስራ። ሽፍትን ይዘን ፐርፌክት ሰርክል እንስራ። ይህን ከሰራን በኋላ እችን አንከር ፖይንት ወደ ላይ እንወስዳታለን። ዜን የሆነ የነጠብጣብ አይነት ኢፌክት ያመጣል። ለምሳሌ እችኛዋን አንከር ፖይንት ክሊክ ስንላት ዳይሬክት ቱል መርጠን እችን አንከር ፖይንት ክሊክ ስንላት ሌሎቹ አንከር ፖይንቶች ሰሌክት አይሆኑም፣ አክቲቭ አይሆኑም። እንደምትመለከቱት ክሊክ ያደረግኳት ብቻ አንከር ፖይንት አክቲቭ ትሆናለች። ዜን እሷን ድራግ በማድረግ ሴንተራችንን ሳንለቅ ያያችሁት ሴንተራችንን ሳንለቅ እንደዚህ ድራግ እናደርጋለን የተወሰነ። ይሄ ሴንተር ማድረጊያው ጋይድ ላይን ካንመጣላችሁ ቪው ስማርት ጋይድ የሚለውን መብራቱን ቼክ ታደርጋላችሁ። ይሄ ከበራ ጋይድ ማድረጊያዎች እኔ ጋር በፒንክ ነው የሚሰራት፣ እሷ ትመጣላችኋለች ማለት ነው። ይህንን ሃንድል ይዘን ድራግ አድርገን ወደ አንከር ፖይንቱ ላይ አንከር ፖይንት ውስጥ እናስገባዋለን። ይህንን ሃንድል ድራግ አድርገን አንከር ፖይንት ውስጥ እናስገባዋለን። ዜን እንደዚህ አይነት የሆነ የብለድ አይነት ኢፌክት ይመጣል። አሁን ቀይ ቢሆን የሆነ ብለድ አይነት ኢፌክት ይሆናል ማለት ነው። ሰሌክት እናረገውና ይህንን ለሪዘርቭ ስለሚያስፈልገን አልትን በመያዝ ዱፕሊኬት እናደርገውና እዚህ ጋር እናስቀምጠው። ኮፒያችን በኋላ እንጠቀምበታለን። ፔንቱልን መርጥና እንግዲህ ሁሌም ፔንቱል ስትመርጡ እዚህ ጋር ሰሌክት የተደረገ ነገር መኖር የለበትም። ምክንያቱም አሁን ፔንቱል መርጠን ስትሮክ ልናደርገው ነው። ፔንቱላችን እንደምታዩት ፊል አጥፍተን ስትሮክ ልናደርገው ነው። ይህ ነገር ሰሌክት እንደሆነ የሆነ ኦብጀክት ሰሌክት እንደሆነ ፔንቱል መርጠን ስትሮክ እናብራ ፊል እናጥፋ ካልን ምን ይሆናል? ኦብጀክቱ ይጠፋል። ተመሳሳይ አይነት ኢፌክት ስለሚያመጣ በተቻለ አቅም ምንም ነገር ሰሌክት መሆን የለበትም። ስትሮክን ብቻ እናብራና ይሄ ሰማያዊ ስለሆነ ሌላ የስትሮክ ከለር እንምረጥና አሁን ድሮይንጋችንን እንጀምር። እዚህ አካባቢ ለምሳሌ ፓዙ ላይ እንደምታዩት ፓዙ ላይ ነው፣ ወይም ደግሞ ወጣ ብላችሁ መስራት ትችላላችሁ። ክሊክ እንበልና እዚች አካባቢ ላይ መተን ይሁን እንደዚህ ያለ ከርቭ እንስራ። ዜን እዚህ ጋር እንምጣና እንደዚህ አርግተን ልክ ፓዙ ራሱ የሼፑ ፓዝ ላይ እንደዚህ እስኪጠጋ ድረስ እንደዚህ እንስራ። ዜን እናቋርጠውና ወደ ውጭ የምንፈልግበት ቦታ ላይ እዚህ አካባቢ ክሊክ ብለን በተመሳሳይ ትንሽ ጠጋ እናርጋትና እዚህ ጋር በዚህ ትክክል ዝቅ ብለን በዚህ አንከር ፖይንት በትክክል ዝቅ ብለን ተመሳሳይ አይነት ሼፕ ተመሳሳይ አይነት ሼፕ እንዲናርግና እዚህ ጋር ውጪ እናቋርጥ። ዜን እዚህ አካባቢ ክሊክ እንበልና የተነሳንበት ላይ ክሊክ በማድረግ እችን ስዋፕ ፊል ኤንድ ስትሮክ ማድረጊያችን ኦፕሽን ማቀያየሪያዋን ክሊክ ስናረጋት
አውቶማቲካሊ ፊል ታደርጓለች፣ ስትሮኩን ታጠፋለች። መልካም ምን እናስተካክለው ነገር ካለ እናስተካክለዋለን። አክቹአሊ ግን እኔ እንደዚህ ይሁን። ሶ ሁለቱንም ሰሌክት እናደርግና ዊንዶው ፓስፋይንደር ኦኬ አልፋቤቲካሊ ስለሆነ የሚቀመጡት ለማግኘት አያስቸግርም። ኦኬ ሶ ፓስፋይንደርን ክሊክ እናድርግና ማይነስ ኦኬ ማይነስ የምትለውን ኦፕሽን ክሊክ ስናደርገው ይቆርጣል። ዜን አንግሩፕ እንለውና እዚህኛው ላይ ነው አሁን ድሬንጋችንን የምንሰራው። ይሄ ቀጥሉ። አሁንም ፔንቱል እንመርጣለን። ስትሮክ ከለር ተመሳሳይ የሆነ ከለር እናድርግና ይሄኛውን ደግሞ ለምሳሌ ከዚች አካባቢ ላይ ክሊክ እናድርግ። እዚህ አካባቢ ልንምጣና እዚህ ፓዙ ላይ መተን አሁንም ይሄም ልክ እንዲሁ ፓዙ እንዲታከን እንደዚህ እንዲጠጋ እናድርገውና አጥፍተን እዚህ አካባቢ ላይ ክሊክ ብለን በዚህ ትክክል ኦኬ እንደዚህ እናርግና እዚህ አካባቢ መተን እንዲናርግና ችን አልትን በመያዝ ችን ሃንድል ፖይንቷን አልትን በመያዝ እንደዚህ ማስጠጋት እንችላለን። እሺ ሶ እዚህ ፓዝ ላይ ሳይሆን እዚህ ትንሽ ወጣ ብለን እንደዚህ እንስራና ቆንጆ ነው። እናቋርጠው። እዚህ ጋር ክሊክ ብለን የተነሳንበት ላይ ክሊክ በማድረግ ሼፕ ካረግ ነው በኋላ ስዋፕ ፊል ኤንድ ስትሮኳን ክሊክ ስንላት እንደዚህ ይሆንልናል። ዜን ሁለቱን ሰሌክት እናደርግና በተመሳሳይ ፓስፋይንደር ላይ ኦኬ ካልመጣላችሁ ዊንዶ ፓስፋይንደር ክሊክ እንልና ችን ማይነስ እናረጋታለን። እንደዚህ ይቆርጥልናል ማለት ነው። ኦኬ ይህንን ካደረግን በኋላ አሁን ፊል እናድርገው። አክቹአሊ ፊል እናድርገው፣ ግሬዲየንት ፊል እናድርገው። ይሄኛውን ክሊክ እናድርግና ዊንዶ ግሬዲየንት የሚለውን ኦፕሽን ክሊክ ካደረግን በኋላ ፊላችን ወደፊት ትምጣ። ኦኬ ፊላችን ወደፊት ትምጣ። ዲፎልት የሆነ ቀለም ክሊክ አድርገን ክሊክ አድርገን ጥቁሩን ደብል ክሊክ እናደርገውና ከዚህ በፊት ሎጎ ዲዛይን ላይ እንደዚሁም ቢዝነስ ካርድ ላይ ከለርፉል የሆኑ ስራዎችን በግሬዲየንት የሰራናቸው ስራዎችን እዚህ ከለር ላይ ኦፕሽን እያመጣን ሴም ማይክ እያደረግን ሰርተናል። አሁን በስዋች ላሳያችሁ። ሶ ስዋችን ክሊክ አድርገን ለምሳሌ በዚህኛው አካባቢ የሎ ላርጋው፣ ኪችን የሎ ላርጋት። እዚህ ጋር ደብል ክሊክ ልበልና ደግሞ ብርቱካናማ ከለር፣ ቆንጆ ከለር ይህንን ሰሌክት እናርገው። ሁለተኛውንም ክሊክ እንልና አንግሩፕ አድርገን የኛውን ክሊክ እንበለውና ዲፎልት አሁንም ይሄን ክሊክ ካደረግን በኋላ ችኛዋን ደብል ክሊክ እንበልና አሁን ደግሞ እዚች ጋ ያለችውን ችን ከለር ወደ አረንጓዴም ወደ የሎም ያለች ከለር ናት። እሷን እንመርጥና ይሄኛውን ደግሞ ደብል ክሊክ ብለን እዚህ ጋር ዳርክ ግሪን ኦር ሌላ ይሄን ቆንጆን ይሄን የግሪን ኦፕሽን እንመርጣለን። ሶ ይሄኛውን የመጨረሻውን ሰሌክት እናርግና ደብል ክሊክ ብለን እዚህ ጋር ክሊክ እናርግና አሁን ደግሞ በሰማያዊ ኦር በፒንክ መስራት እንችላለን። እስቲ በፒንክ እንሞክረው። እስቲ መጀመሪያ ችን ክሊክ እናርጋት። ይሄኛውን ደብል ክሊክ እንበለውና ወይን ጠጅ አክቹአሊ ቆንጆ ነው። በሰማያዊ ደግሞ ቢሆን ሞር ያምራል። ይሄኛውን ሰማያዊ እናርገው። ደብል ክሊክ ላይት ሰማያዊ፣ ደብል ክሊክ ዳርክ ሰማያዊ። ዋው ቆንጆ ከለር። ሶ ይሄን ሰሌክት እናርገውና እንደምንፈልገው ግሬዲየንታችንን እንደዚህም እንደምታዩት እንደምንፈልገው ግሬዲየንታችንን መስራት እንችላለን። ይሄኛውንም ሰሌክት እናርገውና ወደዚህ ቆንጆ ነው። ወደዚህ አይነት ኢፌክት ሳይበዛ አሁንም
ናይስ። እንደዚህ እንስራ። የመጨረሻዋ ቆንጆ ነች። በዛችሁት ይህንን ካደረግን በኋላ ይሄኛውን እንደ ሪዘርቭ ብለን ያስቀመጥነውን እሱን አልትን በመያዝ ሰሌክት አድርገ ነው አልትን በመያዝ አምጥተን እንገጥመዋለን የነበረበት ቦታ። ኦኬ እንገጥመውና ወደ ኋላ ይሆንልናል። ምን እናደርገዋለን? ማንኛውንም ቀለም ለጊዜውን እናደርገዋለን። ኦኬ ማንኛውንም ቀለም ለምሳሌ እንዳያስቸግር ይህን ቀለም እናርገው። እንደገና ይሄኛውንም ድራግ እናደርግና አሁንም እንገጥመውና ኦኬ ከኋላ ሆኗል። እንደምትመለከቱት ከኋላ ሆኗል። ሶ ሽፍትን እንያዝና ቀጥሎ ያለውንም ይሄኛውን አረንጓዴ የቀባነውን ወይም አሁን ከዚህኛው ከሰማያዊ በፊት ያመጣነውን ሁለቱን ሰሌክት እናደርጋለን። ኦኬ አሁን ያመጣነው ሰማያዊ ኦልሬዲ ሰሌክት ሆኗል። ሽፍትን በመያዝ ይሄን አረንጓዴውን ክሊክ እንልና እናስተካክላለን። ኦኬ እንደምፈልገው እናስተካክላለን። እንዴት እናደርግ? ለምሳሌ አረንጓዴዋን ድራግ እናርገና እንዲታየን ይሄኛውም በዚሁ እንዲታየን ለምሳሌ እንደዚህ ትሁን፣ እንደዚህ ትሁን። ቆንጆ ነው። ሶ ትንሽ ሶ ሁለቱንም ክሊክ እናደርጋለን። አረንጓዴውን ክሊክ ሽፍትን እንይዛለን። ሰማያዊውን ክሊክ እናድርግና ፓስ ፋይንደር ላይ ገብተን አሁንም ማይነስ አርግልን ስንለው እንደዚህ ያደርግልናል። ሶ ከለሩ ይሄ መሆን ስለሌለበት ሰሌክት እናድርገውና ደብል ክሊክ እዚህ ጋር ክሊክ አድርገን ዲፎልት ችኛዋን ደብል ክሊክ እናድርግና እችጋ ያለችውን እችን ከለር ክሊክ እናርጋት። ችኛዋን ደብል ክሊክ እናረግና ደግሞ ይሄንን ከለር እንመርጣለን። ሶ ችን ደብል ክሊክ ብለን ዋይት ነገር እናርጋት። ኦር ሲጋት ምንና ኦፓሲቲዋን 0 እናርገው። ኦኬ ዜን ክሊክ አርግተን አሁን በግሬዲየንት ቱላችን እንደምንፈልገው ኦኬ አያችሁት? ላይክ ዚስ ቆንጆ የሆነ ኢፌክት ይሰራልናል ማለት ነው። ሲሙቭ ቱል ባዶ ቦታ ክሊክ እናደርጋለን። ሶ በዚህ መንገድ እንግዲህ ቆንጆ የሆነ ሎጎ መስራት እንችላለን ማለት ነው። ይህንን ሎጎ ስሪዲ ማድረግ የምትፈልጉ ደግሞ ካላችሁ አሁንም ፔንቱል በመምረጥ ኦኬ ስትሮክ ከለር የምትፈልጉትን ከለር በማድረግ ለምሳሌ ይሄኛውን ክሊክ በማድረግ እዚች አካባቢ ላይ ክሊክ ትሉና እዚህ ጋር መታችሁ እንደዚህ አይነት ነጭት ላይክ ክሊክ አርታችሁ ይሄንን ክሊክ ትሉና የተነሳችሁበት ላይ አርግታችሁ ፊሉን በመክፈት በአይድሮፕ ከራሱ ከለር መምረጥ ይቻላል። ዜን ራይት ክሊክ አሬንጅ ሴንድ ቱ ባክ በማድረግ ይሄ እንደዚህ ስሪዲ ኦፕሽን መስራትም ይቻላል ማለት ነው። የላይኛውን ለመስራት አሁንም ፔንቱን እዚህ ጋር ክሊክ እንላለን። እንትኑን ተከትለን ኦኬ ተከትለን ክሊክ እንላለን። በዚህ ጋር እዚህ አካባቢ ላይ እንመጣና ፓዙ ላይ ይህንንም በተመሳሳይ እንደዚህ ክሊክ እናቋርጠውና ተነሳንበት ላይ ክሊክ አድርገን ኦኬ በአይድሮፕ ራሱኑ ከለር ከመረጥንለት በኋላ ራይት ክሊክ አሬንጅ ሴንድ ቱ ባክ በማድረግ እንደዚህ አይነት ሎጎ መስራት እንችላለን። ዜን እሱንም በግሬዲየንት ቱል እንደምትፈልጉት ማስተካከል ይቻላል ማለት ነው። የላይኛውንም ፔንቱን መርጠን እዚህ ጋር ክሊክ ብለን እስች ጋር ክሊክ ብለን ስች አካባቢ እንምጣና እዚህ ጋር መተን እንደዚህ እናቋርጠውና ወደ ውስጥ ገብተን ኦኬ ተነሳንበት ላይ ክሊክ በማድረግ ዜን ባይ ድሮፕ ከራሱ ከለር ከመረጥን በኋላ ራይት ክሊክ አሬንጅ ሴንድ ቱ ባክ ችንም ክሊክ እናደርጋለን። ራይት ክሊክ
ከፊት ስለሆነች አሬንጅ ሴንድ ቱ ባክ እናደርጋለን። ሰዎችን ሰሌክት አድርገን በግሬዲየንት ቱላችን እንደምንፈልገው እንደምታዩት አያችሁት፣ እንደምታዩት እንደዚህ መስራት እንችላለን ማለት ነው። ኦኬ ሶ በዚህ መንገድ ማንኛውንም ሎጎ ክሬቲቭ በሆነ መንገድ ከለርፉል በሆነ መንገድ መስራት ይቻላል። እንግዲህ ይህን ቱቶሪያል በጣም እንደወደዳችሁ ተስፋ አለኝ። ግን ፖዝ እያደረጋችሁ ይህንን ቪዲዮ አስቀድሜ እንደተናገርኩት ፖዝ እያደረጋችሁ በደንብ ፕራክቲስ ማድረግ አትርሱም። ይህን ቱቶሪያል እየሰራውበት ያለውት ሶፍትዌር ኢሉስትሬተር 2022 ነው። ሶ ከ2019 ጀምሮ ያለውን ኢሉስትሬተር የምትጠቀሙ ልጆች የከርቭ ኦፕሽን ስለምትመጣላችሁ በዳይሬክት ቱል ኦኬ ክሊክ ብላችሁ እዚህ ጋር አሁን አያችሁት ሻርፕ ነው ሆነ፣ እዚህ ጋር ውበት የለውም። ሶ እዚህ ጋር ክሊክ በማድረግ እቺ ትመጣላችኋለች። እቺ ኦፕሽን እቺ ከርቭ ማድረጊያ ናት። እሷን እንደዚህ በማድረግ ኦኬ አያችሁት ከርቭን በዚህ መንገድ ማስተካከል ይቻላል ማለት ነው። የዚህኛውም ኢፌክት ካለው ክሊክ አድርጋችሁ ተኔ ዘቅ በማድረግ እንደዚህ መስራት ይቻላል ማለት ነው። ሶ ይህን ቱቶሪያል እንደወደዳችሁ ተስፋ አለኝ። በጣም ፕራክቲስ አድርጉ። መልካም ቀን።